የአንድ ሀገር ናሽናል ፓወር የሚባሉት አንዱ ኢኮኖሚክ ፓወር ነው፣ ሁለተኛው ፖለቲካል ተሰሚነት ነው፣ ሶስተኛው ሚሊተሪ ፓወር ነው፣ አራተኛው ዲፕሎማቲክ ፓወር ነው። የባህር በር ማጣት ብዙዎቹን እንድናጣ ያደርጋል። ጊዜ ጉዳይ ይሁን እንጂ እንደዚህ ስትራቴጂክ የሆነ የባህር በርና አካባቢው የግመል ውሃ ማጠጫ አድርጎ የሚተው ሞኝ የለም። የባህር በርና የምናጣ ያለነው በብዙ መለኪያ ያን እንድናጣ በማንገባበት አይነት ጂኦግራፊክ አቀማመጥ ውስጥ ሆነ ነው። ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ማንዴት አለው እንጂ የኤርትራን ሕዝብ አንበረክካለሁ የሚል ካለ መንገዱን ጨርቅ ያገኛል። ኤርትራ በእብሪት ተነሳስታ ኢትዮጵያን ወረረች። ኢትዮጵያ በአሰብ ላይ ያላት መብት ሕግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ኢትዮጵያውያን በአጽንኦት አሳስበው ነበር። ኢታማዦር ሹሙ ሳይቀሩ እቅዳቸውን ከለሱ። ይህን ጦርነት እነሱ ናቸው የጀመሩት። ስለዚህ ከዚህ ቀደም የሰራነው ስህተት እናርም፣ አሰብን እንቀማቸው። አሰብ ግን አልተመለሰም። በወር ይዞ ይህ ራሱ ደባ ነው። አይሞከር የሚባል ቦታ ላይ ደርሶ ነበር። አሰብ ጋር ሲዋጋ የነበረው ኃይላችን አይሞከር ማለት ከአሰብ 18 ኪሎ ሜትር ነው።